ሄሎ ጤና ይስጥልኝ ክቡራን አድማጮቻችን ተመልካቾቻችን ይሄ እንግዲህ ሰንዳግ ነው። ሰንዳግ እንግዲህ በፀሐይ ዙሪያ ቀለበት የሚሰራ ሰንዳግ ነው የሚሉት ቀለበት ነው የሚሰራው። ይሄ የሚሆነው በቀዝቃዛ ከፍተኛ ቅዝቃዜ ባለበት ጊዜ ነው። ኔጌቲቭ 17 ብሎ ይሄ ዜሮ ማለት ነውና በዚህን ጊዜ ብቻ ነው የሚከሰተው እንደዚህ አይነት የምታዩት ማለት መሬቱ በሙሉ መንገድ አይስ ነው የሚሆነው። መንዳት በጣም አስቸጋሪ ነው። ዛሬ እንግዲህ የሚታየው ይሄ ነው። ይሄ ሲሆን እንደዚህ ይሆናል። መንገድ ላይ ኃይለኛ ብርጭቆ ነው የሚሰራው። ብርጭቆ ማለት ፍሪዝ ይሆናል። ብላክ አይስ የሚባል ነገር አለ። በጣም ስትነዳው እላው ላይ ብትን ያለ በረዶ ይታያል። ልክ ስትጠርገው ብርጭቆ ሰርቶ በጣም ጥቁር ሆኖ ይታያል። ጎማ መይዘ መቆንጠጥ አይችልም፣ አስፋልትንም የትኛውም ማለት። ስለዚህ የመገልበጥ ቻንሱ በጣም ከፍተኛ ነው። ሰውም እንደዛ ሲራመድም እንደዛ ሁሉ ነገር። ስለዚህ ይሄ ሲሆን ምንድነው ቅዝቃዜ ከፍተኛ በሚሆንበት ጊዜ ነው። አንዱ ይሄ ነው። ሁለተኛ ይሄ ሰንዳጉ ሲታይ ውጪ አለመውጣት ይመከራል። ድሪፍት አለው። ድሪፍት ማለት ይሄ የስኖ ድሪፍት አንተ ላይ ልክ አሸዋ እንደ መገልበጥ አይነት ነው። ይሄ ዛሬ በቃ በየቀኑ ከትላንት ጀምሮ እየታየ ነውና አይግረማችሁ። ይሄ እንደ ቀለበት አድርጎ የሚታየው ነገር ሰንዳግ ይባላል እዚህ ሀገር። እንግዲህ በአማርኛ ትርጉሙ ምን እንደሚባል እንግዲህ አጣርቼ እንትን ላለው ሰንዳግ ይባላል። ይሄ የሚገርም ነው። ያው ተመልከቱ። ይሄ ቀጥታ ይሄ በረዶ እንደዚህ ሸፍኖ ምንም ፀሐይም ብዙም አይትታይም። በቃ እንደዚህ አድርጎ ቀለበት ይሰራል መሃሉ ላይ ማለት። አሁን እንደውም አላገኘሁትም፣ ቀንሶ ነበር ነው እንጂ በፊት ጥሩ ሰንዳግ ያገኝ ነበረ። ይህን ይመስላል። ክቡራንና ክቡራት አድማጮቻችን እንግዲህ ተፈጥሮ እንደዚህ ነው። እኔ ከዚህ የምማረው ነገር ምንድን ነው? ለሌሎች የማስተላልፈው የትኛውም እንዲህ ስራ አይቆምም። አሁንም እኔ ውጭ ነው ያለሁት ይህንን ነገር ሳደርግ ማለት ነው። ከዚህ ሀገር ጥሩ ነገር የምንማረው ምንድን ነው? የሥራ ባህል፣ ታታሪነትን፣ አቀኝነትን፣ በጊዜ መስራት፣ በጊዜ ወጥቶ መግባት፣ እንደዚሁም በስራ ሰዓት መገኘት። 8 ሰዓት የሚሰራ 8 ሰዓት፣ 11 ሰዓት የሚሰራ 11 ሰዓት፣ 12 ሰዓት የሚሰራ ከሆነ 12 ሰዓት ነው። መላገጥ እንደዚህ የቡና ሰዓት ምናምን ዘመድ ከፈለክ የዓመት ፍቃድ ካለ ትወጣለህ። ሲክ ሊቭ እና አኑዋል ሊቭ የሚባል ነገር እንደ መስሪያ ቤቱ ነው እንትን የሚለው በየእንትኖች የሚቆጠርበት አለ። እኔ የምሰራበት መስሪያ ቤት ሲክ ሊቭ እና አኑዋል ሊቭ አለ። ከታመምኩ ችግር ካጋጠመኝ ያችን ሲክ ሊቭ ወስዳለሁ። ያችን ከጨረስኩኝ ሌላ አማራጭ የለኝም፣ መስራት ብቻ ነው ያለው። አኑዋል ሊቭም እንደዛ ነው ማድረግ አለብኝ። ስለዚህ እዚህ ሀገር በሕግና ደንብ መመሪያ መስራት ነው የሚሰራው። ይሄ ውጤታማ ያደርጋቸዋል። የሚሰራው ነገር በመመሪያና በመመሪያ መስራት ብቻ ነው የሚሰራው። ሌላው በታማኝነት ባቀኝነት ይሰራል የሚለው እዚህ ሀገር አለ። የከስተመር ሰርቪሱ በጣም ኃይለኛ ነው። ቅሬታ ካለ ወዲያውኑ ያስገባል። በስልክም በደብዳቤም ያቀርባል። በአካልም ቀርቦ ለእንትን ፊት ለፊት ያለን ቅሬታ ታቀርባል፣ ይፈታልሃል። ያንተም ስህተት ካለ እዛው ይነገርልሃል። የነሱም ስህተት ከሆነ እዛው ስህተታቸውን ተቀብሎ ቅርታ እንትን ብሎ አስተናግደው ይሸኙሃሉ ማለት ነው። ገበያም ስትሄድ ሁሉም ቦታ ስትሄድ ሁሉ ነገር አንድ አይነት ሲስተም ነውና ይህንን ያነሳውበት ምክንያት ነው። ምክንያት ምንድን ነው? የአየር ንብረት ምናምን ሞቃት ሆነ ቀዘቀዘ ዝናብ ሆነ ምንም የሚቆመው ነገር የለም። ስለዚህ ይህንን ነገር ብንማርና ለሀገራችን እንደዚህ አይነት ነገር ብናደርገው ምንም የሚያቅተን ነገር የለም፣ ምንም የጎደለን ነገር። አየሩ ጥሩ ነው፣ በጣም የማይሞቅም በጣም የማይቀዘቅዝም። ዓመቱን በሙሉ እኮ የሚገርም እኮ ነው። በቃ ጥሩ አየር ነው ያለን። እዚህ እኮ በጣም ኤክስትሪም የሆነ ቅዝቃዜ አለ። ትንሽ ደግሞ ሙቀት በሚሆንበት ጊዜ ደግሞ ወደ ቤት ውስጥ ሆነ ኤሲ ነው የምትጠቀመው። መተንፈስ ያቅታል። ሃይ ሁሚዲቲ በሚሆንበት ጊዜ ማለት። ስለዚህ ለዛ ሁሉ መፍትሄ አበጅተው ነው እነሱ የሚሰሩት ማለት።
በጠራራ ፀሐይ ውስጥ ይሰራሉ። አልሜታ አድርገው ወደ እየተቀያየሩ እየሰሩ ማለት በጣም የሚገርም። ወደ ታች አሪዞና በምትሄዱበት ጊዜ በጣም አደገኛ 101 102 105 በሚደርስበት ጊዜ ሰው ይሰራል። ስለዚህ በእኛ ሀገር ውስጥ ምክንያት አናብዛ፣ እንስራ። በመተሰማራንበት ሙያ መስራት አለብን። ሰርተን በቁርጠኝነት ከሰራን፣ ሁሉም በየፈርጁ ከሰራ ልንለወጥ እንችላለን የሚል ሐሳብ ስላለኝ ነው። ይሄንን ሰንዳግ እንግዲህ ተዝናኑበት ነው የሚመስለው። እጅግ አድርጌ አመሰግናለሁ። ሰላሙ ነው።